እስኪ ዛሬ ራስን ስለመገሰጽ ወይም ራስን ዲሲፕሊን ስለማድረግ አጭር ጽሁፍ እናነባለን። ተግሳጽ ማለት ወይም ራስን መገሰጽ ማለት ነው። ተግሳጽ ፍጹም መሆን ማለት አይደለም። በተለይም በማይፈልጉበት ቀን መታየት ነው። ያንን ነገር ማድረግ በማይፈልጉበት ነገር ጊዜ ጥሩ ነገር ከሆነ ያንን ነገር ለማድረግ ራስን መገሰጽ ማለት ነው። ሰውነቶ 5 ተጨማሪ ደቂቃ ሲፈልግ ለመተኛት ጠዋት ላይ ለመንቃት ሲፈልጉ አይ መነሳት አለብኝ ብሎ ራስን ማስገደድ ማለት ነው። ትኩረት የሚከፋፍሉ ነገሮች በጫጫታ ውስጥ ማጥናት ቢኖርብዎ በዛ ጊዜ ማጥናት ከምቾት ይልቅ እድገትን መምረጥ ማለት ነው። እውነታው ግን ተነሳሽነት ይጠፋል በዛን ጊዜ፣ ነገር ግን ተግሳጽ ይቀራል። በዛን ጊዜ ራስን መገሰጽ ይኖርብናል ማለት ነው። ማንም ሰው በማይመለከትብን ጊዜ ቢሆን ብቻችንን እንኳን ብንሆን ያንን ነገር ኮንሲስተንትሊ ማድረግ ማለት ነው። እና አንዳንዴ መቆጣጠር ያን ነገር ከጀመሩ ገደብ እንዳልሆነ ይገነዘባሉ፣ ወይም ያ ነገር የነጻነታችን ቁልፍ ነው ማለት ነው። እያንዳንዱ ታላቅ ህልም ያለ ተግሳጽ ይሞታል። በአለም ላይ ያለው ተሰጥኦ፣ ብልህነትና አቅም ሁሉ ማግኘት ይችላሉ። ነገር ግን ወጥነት ከሌለው በተከታታይ ያን ነገር ካላደረጉት ምንም ማለት አይደለም፣ ምንም ጥቅም የለውም ማለት ነው። ተግሳጽ ግቦችን ወደ ልምዶች እና ልምዶችን ደግሞ ወደ ውጤት ይለውጣል። የሚያባክኑት እያንዳንዱ ሰከንድ የወደፊት ህይወትዎን መገንባት የሚችሉበት ጊዜ መሆኑን ለመረዳት ጊዜን እንዲያከብሩ ያስተምሩታል። ሁሉንም ነገር በፍጥነት ስለማድረግ አይደለም። ተግሳጽ ሲባል ከባድም ቢሆን ትንሽ እንኳን ትክክለኛ ነገር ማድረግ ማለት ነው። ተግሳጽ መቀበል ስትጀምር ህይወትህን በተለየ መንገድ ታያለህ። ፍጹም ጊዜ መጠበቅህን አቁመህ መፍጠር ትጀምራለህ። ስኬት እድል እንዳልሆነ ትገነዘባለህ። ጸጥ ባሉ ጠዋት ከባድ ምርጫዎችና ስፍር ቁጥር የሌላቸው ትንንሽ ድሎች የተገነባ ነው። ተግሳጽ የጊዜ ሰሌዳህን ብቻ አይለውጥም፣ አስተሳሰብህን፣ በራስ መተማመንህን፣ መላ ህይወትህን ይለውጣል። ስለዚህ ዝግጁ ሆኖ ለመስማት መጠበቅ አቁም። ተግሳጽ መስጠት ስትጀምርና ራስህን ከተራ ወደ ማቆም ለውጥ ተመልከት።